አልዋን ፕሮዳክሽን ያላህ ሰላም እዝነቱና በረከቱ በእናንተ ላይ ሆኖ ወደ ተመልካቾቻችን እንግዲህ ዛሬ ልዩ የሆነ አንድ ቤት ይዣችሁ መጥቻለሁ። እዚህ ቤት ላይ በአእምሯችን ሊነሱ የሚችሉ የተለያዩ ሐሳቦችን የምናሳርፍበት ቤት ነው። አብረን እንከታተል። ወደ ተመልካቾቻችን እንግዲህ ዛሬ ቫልዩ የማማከርና የስልጠና ማዕከል ውስጥ ነው የምንገኘው። እዚህ ቤት ስትሆኑ ሰላም፣ እርጋታ፣ ስክነት ይሰማችኋል። በማን ኋላ ላይ የምነግራችሁ ይሆናል። አብረን እንጠብቅ። እዚህ ቤት ውስጥ እነማን ይመጣሉ? ህፃናት፣ ወጣቶች፣ አዋቂዎች፣ ሴት፣ ወንድ፣ እናቶች እነማን ናቸው የሚመጡት? እሱንም በኋላ የምነግራችሁ ይሆናል። አብራችሁን ቆዩ። ፎዝ እንዴት ነው? እንዴት ነሽ? በጣም ከተገናኘን እንኳን ደህና ቆየሽኝ። አልሐምዱሊላህ ወላሂ በጣም ደስ ብሎኛል። ባለፈው ሌላ ኦፊስ ላይ ነበር ያገኘሁሽ። እዚህ ኦፊስ ላይ ስትመጪ አድር ነው የሚያምር እርግት ያለ ኩል የሆነ አይነት ነገር አይቻለሁ። እያንዳንዱ እቃዎቹን እያየሁ ነበር። ከመግቢያው ከሪሴፕሽን ጀምሮ የትሬኒንግ እና ኮቺንግ ሩሙን አየሁ። ደግሞ እዚህ ደግሞ ለየት ያለ ቪቪአይፒ ሩሙ ይመስላል። ይሄ ከከለሩ ጀምሮ በጣም ነው እኔ አይኔን የያዘውና የሆነ ካልም የሆነ ነገር አለው። ያው ስራው እንትን አይደለ ሰዎች ላይ መስራት አይደለ። ስፔሻሊ ደግሞ ኮቺንግ ያው እዚህ የሚመጣ ሰው በሁሉም ነገር መደገፍ አለበት። ከኢንቫይሮንመንቱ ጀምሮ አስቤበት ነው እያልሽኝ ነው? በደንብ የታሰበበት ነው እኮ ዲዛይን ምናምን በባለሙያ ዲዛይን አስደረገሽ ምናምን። እኔ ማን እንደው ዲዛይን እንዳደረገልሽ ባብ ደስ ይላል። አክቹአሊ የራሴ ነው። ከለር ፊልድ ቀየርሽ እንዴ? ቀየርሽ ተረስታል አይደል? እንዴ በጎን ኦኬ በሰድ የሚያደርግሽ አይመስልም ግን እንደ ጎን ስራ አይመስልም። Thank you so much። ያምራል ወላሂ በጣም ያምራል። Thank you so much። ኩላቸው እቃዎቹ አመራረጥሽ ሁሉንም ነው የምትይኝ? ግን ባለሙያ አልቀጠርኩም። አይ ተስፋ አለን እንመጣለን። በሌላ ፊልድ እንመጣለን። በጣም ነው ደስ ያለኝ ወላሂ በጣም ደስ ብሎኛል። በመገናኘታችን በጣም ደስ ብሎኛል። ክላሶችሽን እያየሁ ነበር። ኩልነቱን፣ እያንዳንዱ እቃ አቀማመጡን፣ የእቃ ምርጫዎችሽን ምናምን እያየሁ ነበርና Thank you አቢ። እንግዲህ ርዕስ እንዳታስቀይርኝ በሌላ ጊዜ ምናልባት ዲዛይን ማምለን ኢንሻአላህ። በጣም ነው የወደድኩት አልሐምዱሊላህ። እንደው ብዙ እያወራሁ ነበር ስገባ ቤቱን እያየሁ ነበርና ፎዙን ላስተዋውቃቸው ነው። ደግሞ በሌላ ማስተዋወቂያ ጀመርኩ እንጂ በኢንተሪየር ዲዛይን ጀመርኩ እንጂ አው ይዤላቸው የመጣሁት እንግዳ ማን ነው ምናምን የሚለውን ነገር ላስተዋውቃቸው ነው። እንግዲህ ማናች ከቅድም ጀምሮ አስተዋውቃችኋለሁ እያልኩ እየቀጠርኩ ነበር እንግዶቼን። ውድና የተከበራችሁ ተመልካቾቻችን እንግዲህ ዛሬ ከመግቢያው ጀምሮ አዲስ ቤት ላሳያችሁ። ከባክግራውንድ እንደምታዩት የሚያምር እርግጥ የሚያደርግ ቤት ውስጥ ይዣችሁ መጥቻለሁ። የምንረጋጋው እንግዲህ በአይናችን ብቻ ሳይሆን አእምሯችንን ሰላምን የምናገኝበት ብዙ ሀሳቦች ብዙ ጥያቄዎቻችንን የምንፈታበት ቤት ነው ይዣችሁ የመጣሁት። እኔ ባየሁት ነገር ደስተኛ ነኝ። እናንተን ዛሬ በአእምሮ ሰላም አብረን ብዙ ለማውራት እንግዳ ሆናልኝ። የመጀመሪያ ፕሮግራሜን እሷ ጋር ጀምሬያለሁ። አመሰግናለሁ። የመጀመሪያ ፕሮግራሜ ነው ባይዘው አልሐምዱሊላህ ደስ ብሎኛል። እንግዲህ ፎዚያ ማነች ብለን እንጀምር።
ከልጅነት እንጀምር መሰለኝ። ኦኬ ልጅነት ላይ ያለችው ፎዚያ ጋር ውሰጂኝና እንደው ፎዚያ ማነች? በጣም ብዙ ነገሮችን ያው እያወራን እንመጣለን። እንደው ዝም ልበለው ልክደነውና ማለት ነው እዛ ፓርት ላይ ያለው ልክደነውና ከልጅነት እንጀምር። ፎዚያ ልጅነቷ ላይ እንዴት ነበርት? ምን አይነት ልጅ ነች? ምን የምትወድ ምን አይነት ባህሪ ያላት? ኦኬ እንግዲህ ስሜ ፎዚያ መሐሲን ነው የሚባለው። የተወልጄ ኦልሞስት እስከ 78 አመት ልጅ እስከመሆን ድረስ አሰብ ነው የተወለድኩት። ማሻአላ አሰብ የቀይ ባህር ልጅ ነኝ። የውሃ አካል ማሻአላ የውሃ አካል ማቀው እኔ ቀይ ባህር ነው። ወንዝ ሀይቅ አይቼ አላውቅም ነበር እና ቀይ ባህር ዎኪንግ ዲስታንስ ነው የምንሄደው እና ዛን ያደግኩት አባቴ ለስራ ሄዶ ነው አክቹአሊ ኢትዮጵያ ነዳጅ ድርጅት ወይም ደግሞ ፔትሮሊየም ሪፋይነሪ ለስራ ሄዶ እዛ ነው የተወለድነው። ኦልሞስት 4-5 ልጅ አሰብ ነው የተወለድነው። ማሻአላ ተከታታይ ሰው ተማርኩት ካቶሊክ ሚሽነሪ ትምህርት ቤት ነው እዛ በብዛት ያለው ኤርትራ ውስጥ እንግዲህ ያ ነው። በዛ በተረፈ በጣም ጨዋታ ማልጠገብ በጣም ተጫውቼ ነው ያደግኩት። የምር ተጫውቼ ነው ያደግኩት። ዋላ ላይ ብዙ እናወራለን። ቀጥይልኝ ምን ይመስላል? ከዛ በተረፈ በ7-8 አመት አካባቢ አዲስ አበባ መጣን። በሬስት ህይወቴ በሙሉ አዲስ አበባ ላይ ያሳለፍኩት ያደግኩት። እንደው ልጅነትሽ ላይ እኔ ያሰብኳት ነው አሁን እርግት ያለችው ፎዚያ ያለች ደግሞ ልጅነቷ ላይ ደግሞ በጣም የምትጫወተው ፎዚያ እንዴት ነው ይሄ ፖይንቱ ሲቀየር ታስታውሻቸው? አዎ በደንብ ነው ማስታወሰው። ብዙ ጊዜ እቃቃ መጫወት ወድ ነበር። ግን እቃቃው በጣም ከሪል ህይወት ጋር ለማቀራረብ የምታገል እዚህ ላይ በጣም አባቴም እቃዎችን ቦታዎችን ያመቻችልኝ ነበር በደንብ እንድጫወትና እንደ ሪል ህይወት ነው። በቃ ኪችን አለው፣ ሳሎን ቤት አለው፣ መኝታ ቤት አለው። በድንጋይ ደርሬም እንደዚህ ከፋፈለዋለሁ። ምግቡ የምር እንዲሆን ፈልጋለሁ እና ብዙ ጊዜ የምችለውን ያህል በራሴ ዛቢያ ነኝ። ልጅ እያለሁ ያው ቡና ምናምን ሲፈላ አባቴን እጠራለሁ፣ ያጣጣኛል። ሲመሽ ራሱ መግባት አልፈልግም። አምፖል መብራት ያስገባልኛል ቦታው ላይ። ከቤታችን እንደ ፖኬት የሆነች ቦታ ነበረች እና በቃ በግድ ነው ማታ የምገባው። ቃኝ ሰብስቤ ጆንያ ምናምን እየጎተትክ አስገባለሁ እና በተለይ 12 ሰዓት ሲሆን ግቡ ሲባል ቀር እያለኝ ስለነበር የምገባው መብራት አስገባልኝ አባት እና ሶ ኢንተረስትድ በመሆነው ነገር ላይ ኢንተረስትድ ነው በቃ በቅርበትና ያው ልጅ ትመዳደብ ያለሽ የኔ ልጅ እና በጣም ስርዓት ያለው ልጅ ነው የምፈልገው። ከልጅ ቤት ማበላሽ ህግ ምናምን በቃ እርግጥ ያለ ሰው የሚያበላሽብኝ ምናምን አልፈልግምና በዛ ታወቃለሁ። ቃቃለ ከስለቃቃ ካወራሽኝ በጣም ብዙ ታሪክ አለ። በጣም በፋሚሊም በደንብ ለተጫወቱኝ ያውቃሉ ሁሉ እንደዛ ነው። እዛ በተረፈ ይሄ ድሮ ጨዋታዎች ፔፕሲ ታውቂያለሽ? ፔፕሲ ኮርኪንግ ተደርድሮ ሱዚ ምናምን ገበዝ ዝላይ ምናምን በደንብ ነው የተጫወትኩት። እንደው አለ የዛ ተጽዕኖ አባትሽ ያደርግልሽ የነበረው ነገር ልጅነትሽ ጋር የነበረው ነገር አሁን ላይ አለው የሆነ ያሹ ነገር የሰራሽ ነገር አሁን ከምትሄጂበት መንገድ ጋር? አንድ ነገር ማለት የአባቴ ሰፖርት እስከ መጨረሻ የነበረና እኔ ብቻ ሳይሆን በሆል እያንዳንዱ ልጅ አባቴ ለእኔ ቅርብ ነው እስኪል ድረስ እኛ ላይ በጣም ብዙ ሰርቷል አባታችን ላይ ረሃሙና ያው የአባቴን ነገር ካነሳው ሰፊ ነው ፕሮግራሙ በሙሉ ስለ አባቴ ሊሆን ይችላል። ከዛ ተረፈ ግን ከልጅነት ጀምሮ የማየው ነገር እኔ ላይ ይሄ
ኮንተምፕሌሽን ወይም ደግሞ በውስጥ ዓለም ውስጥ የመኖር በጥልቀት የማሰብ ስለ ሁሉ ነገር ማለት ነው። አያቴም አላህ ይርሐማቸው ኦልሞስት ወደ 10 ተኩል 11 ሰዓት 11 ተኩል ወደ መሸት ሲል ባህር ይዘውኝ ይሄዱ ነበረ እና እንዴት ፀሐይዋ እስክትጠልቅ ድረስ እሳቸው ኢንትረስትድ ናቸው በዛ እንትን ላይ አብረውኝ ይዘውኝ ሲሄዱ ኮኔክት አረጋለሁ የተፈጥሮ እንትኑ ጋር ያ እና ከውስጤ ማንነት ጋር ያንን ነገር እንዴት እንደማየው አላውቅም። በዛ ወቅት ላይ ግን መርጋታውን ያ የሰከነ ኢንቫይሮንመንቱን ወደው ነበር። ቤት እዚህ አዲስ አበባ ራሱ መተን ቤት ተከራይተን በየቤቱ ስንሄድ ያው በቃው እንደቀጠለ ነው። ፓክድ እንደተደረገ የቤት እቃ ነው አለ በቃ ማለት እዚህም ለምሳሌ ዛፍ በጣም የበዛበት ሰፈር ማነው ግቢ ከሆነ በየዛፉ መካከል ክፍሎች ይሆናሉ ምናምን ኢሚዲየትሊ የራሴን ክሬቲቪቲ ተጠቅሜ የማወጣው ነገር አለ እና ስቲል ያ ነው ብዙውን ጊዜ ዲፕድ የሚያደርጉ ጨዋታዎችን አላስታውስም። ያው ፔፕሲ ምናምን እንደ ኤክሰርሳይዝ ወይም እንደ ኤሮቢክስ ፔፕሲ ከዛ ውጭ ግን ብዙውን ጊዜ ያው በማሰብ ውስጥ ነገሮችን ሪያሊቲን በመረዳት ውስጥ በመጠየቅ ውስጥ ነኝ ያለሁት ሳላቀው አላቆም እንደዛ እንደመሆነው አሁን ሳስበው ነው የማውቀው እንደዛ እንደነበርኩኝ አሁን ነው የማውቀው። ከውሃ ጋር የነበረሽ ነገር ያ የውሃ ፍቅር በተለይ ቀይ ባህርን ያየ ምንም አያረከውም ያ አላህ እና እዚህ ሀገር መተን ወንዙን ሀይቁን ባህር ሲሉ ገባቸው ምንድነው ባህር ይሄ አይደለም እና ቀይ ባህርን በቅርበት በቃ ኦልሞስት በተለይ ከአዲስ አበባ እንግዳ ሲመጣ ባህር እንደምንሄድ እርግጠኛ ነን። ልክ አሁን እዚህ ሀገር እንዴት ነው አውቶቡስ ተራ ምናምን ከክፍለ ሀገር አውቶቡስ ሲገባ ክላክስ ምናምን ያደርጋሉ። አሰብ ደግሞ መርከብ ሲገባ የመርከብ ክላክስ አለ እና መርከብ ገባ ሲባል እንሰማለን ከልጅነታችን። መርከብ ገባ ድምፅ ስንሰማ መርከብ ገባ ማለት ሸቀጥ ገባ ማለት ነው። ከተማው አክቲቭ ይሆናል። በጣም አይተሻቸው ማታቂ ጣፋጮች ምናምኖች በየሱቁ ታገኛለሽ። እንደዚህ አይነት ነገር ነውና መርከብ ገባ ሁሌ ከልጅነት ሰማው ያደርኩት ነው። የጦር መርከብ እና ያለን ግሬሽ ነገሮች ናቸው። የንግድ መርከቦች ደግሞ ሲሆኑ ፈካ ያለ ነው ከላይ መጣ ያለ ነው ግን ግዙፍ ናቸው በቅርብ ርቀት ናቸው እና ይሄ ነው በተለይ በጣም ልጅ ሆኜ ልጅነትሽ ላይ ማስታወሰው ብዙውን ጨዋታ በጣም እንዳልኩሽ ነው። ኢንሻአላህ አሁን የልጅነት ህይወትሽን እዛ ጋር ውሃ ጋር የነበረሽን ከቃጋይ ጋር የነበረሽን ጨዋታዎችሽን የአባትሽን ሰፖርት ጨምሮ እያየን ነው። በዛ ውስጥ ብቻሽን ነው ጨዋታውን የምታከናውኚው? ቤት ውስጥ እህቶች ወንድሞች ነበሩሽ? ለቤተሰብሽ ታላቅ ታናሽ መካከለኛ የት ጋር ነበርሽ? እንዴት ነበር የነበርሽ የጨዋታው ሂደት ውስጥ ደግሞ የነበሩሽ እንትኖች እንዴት ናቸው? እና 6 ነን። የመጀመሪያ ተከታታይ 4ታችን ሴቶች ነን። ማሻአላህ የመጨረሻ 2 ወንዶች ናቸው። ሶ ኢሚዲየትሊ ታናሾቼ አሉ 2 ታናናሾች አሉ ሴቶች ታናናሾቼ እነሱ አሉ። እንደገና እዛ ሰፈር ውስጥ ቃቃ ከሆነ አየሩ ሁሉም በየደጃፉ ይሰራል። እዚህ ጎረቤት አለ ቡና ምንድነው መጠራራት አለ ቡና ጠጡ ሳደርሰዋል ምናምን መባባል እንግዳ ጥሩን ምናምን መባባል ኦኬ እናንተ ናችሁ የምትመጡት እኛ ነን የምንመጣው። ሶሻል ላይፍም አለ ሪሌሽንሺፕ አለ ምናምን በደንብና ተጠራርተሽ እንደዚህ መገባበዝ አለ እና በደንብ ነው። ይሄ በቃ ሰፈሩ እንትን ነው ካምፕ ነገር ነው። የራሻን ካምፕ ነው የሚባለው። ነፋዘር የመስሪያ ቤታቸው
ካምፕ ነው፣ መኖሪያ ሰፈር፣ የሰራተኞች መኖሪያ ሰፈር ነው። ስለዚህ ታች ሰፈር፣ ላይ ሰፈር፣ አሸዋ ሰፈር ምናምን ሰፈር የሚባሉ ቦታዎች አሉ። በቃ ሽፍት ታደርጊያለሽ አንድ ላይ እንደ ጨዋታው አይነት ወይ ላይኛው ወይ ታችኛው ወይ አሸዋ ሰፈር። የምር ነው የምትኖሩት? የምር ሪሊ በጣም የተጫወት ነው። በጣም 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 የሚገራርሙ ስም ያላቸው ጨዋታዎች አሉ። አሁን ላይ የጠፉ ማለት ነው፣ ኦልሞስት የጠፉ ግን በዛን ዘመን በጣም ደስ የሚል ልጅም እንደ ልጅ ያደገበት በደንብ ተጫውተን እንዳደግን ነው። በቃ እንዴት ነው ከዛ ጋር ልክ አሁን ልጅነትሽ የጨዋታው ሰዓት እያለ ሳይመልቴኒየስሊ የትምህርት ሂደቱ ይቀጥላል። እዛ ነው የተማርሽው? ኤሌመንተሪ ጋር ሃይ ስኩል ጋር ያሉ ነገሮች እንዴት ናቸው? እስቲ ያ እንዳልኩሽ ኦልሞስት ከ3ኛ ክፍል ነው እዛ የተማርኩት። ግን ኪንደርጋርተን፣ ኬጂ እንደዚህ ካቶሊክ ትምህርት ቤት ነው። አንድ በጣም ለራሴ አሁን ሳስበው የሚገርመኝ ነገር ምንድነው፣ ካቶሊክ ትምህርት ቤት ስትማሪ እጅ ስራ ክላስ አለ። እጅ ስራ ክላስ ራስሽን ጨርቅ ክር ምናምን ቤት መጫልሽ እንደ ክላስ ነው። ሴሮቹ ናቸው ኮርሱን የሚሰጡን እና ይሄ ክሬቲቪቲ፣ ዲዛይን ማድረግ፣ መሳል፣ መጥለፍ ምናምን እናቴን በጣም ትሰራለች ቤት ውስጥ። ያ ኢንተረስቱ አለኝ እና ደግሞ እነሱ ልክ ክላስ ውስጥ ሲያስተምሩን እንደ እድሜ እንደ ትንሽነቴ አልነበረም። ሲኒየሮች አሉ አሁን ሃይ ስኩል ከፍ ያሉት አሉ እና ከክላስ ውስጥ ደህና ጥሩ የሚጠልፍ ይመርጡና ለወላጆች በዓል የሚሸጥ ጥልፎችን እንድንሰራ ይደረጋልና ብዙ ጊዜ ከትልልቅ ሴቶች ልጆች ጋር ተመርጬ ወሰድ ነበረ እና ጨርቅ ሰጥሻል፣ ዲዛይን ይመረጣል፣ ከለር ኮምቢኔሽን እነሱ ይመርጡና እቃ እንጠልፍ ነበርና ስራዬን ይወዱት ነበር እና ወላጆች በዓል ጊዜ ይሸጣል። እና ወላጆች የሚያዩታል። ይሄ ወላጆች በዓል ቀን ማለት ነው። የሆነ ብዙ የሚሸጡ እቃዎች አሉ፣ የእጅ ስራዎች። በምርጫችሁ ነው ክላሱን የሚሰጧችሁ? ወደምትፈልጉት ወደምታዘነብሉት ነው? ሆል ተማሪ እንደ ክላስ ይወስደዋል። እንደ ክላስ አንድ ክላስ ነው በቃ። ወንድም ሴትም ብቻ እጅ ስራ ተብሎ ሁሉም እንትኑ ይሰጠናል። በቃ ማምጣት ያለብን የጨርቅ አይነት፣ ሳይዝ ምናምን እነሱ ይወስናሉ። የዞሩ አስተማሪዎቹ ያዩታል፣ ይመርጣሉ። ይሄን አስተካኪ፣ እንደገና ፍቺ ምናምን ትባያለሽ። እንደዛ ነው ከማለት ከሌሎች ትምህርቶች እንዳሉ ሆኖ በተለያው እንደዛ እንዳለ ሆኖ ያ ትምህርቱ ጋር ያ እና ሞር ኦፍ ኦልሞስት እስከ 6ኛ ክፍል እስከ 6ኛ ክፍል ባለው ጊዜ ያን ያለ ኢንተረስት የለኝም፣ ትምህርት ላይ ኢንተረስት የለኝም። አባቴም እንዲህ ታላቀቴን በጣም ነው የሚከታተላት። ቤት ውስጥ ብላክቦርድ ሰርቶ ራሱ በእጁ ሰርቶ ብላክቦርድ አለ። ከስራ መጥቶ ያስጠናታል፣ ያስተምራታል። እኔን ለምን እንደሆነ አይገባኝም፣ ብዙ አይጫነኝም። ገና ናት ብሎ ነው የሚያስበው መሰለኝ። እሷ ላይ በጣም ፉል ትኩረቱን ይሰጥ ነበር። ቶፕ ከሚባሉ ተማሪዎች ናት ታላቀቴ። እኔን ደግሞ ለቀቅ አድርጎኛልና ምንም ትምህርት ምንድነው ስለምንድነው አይዲያውም የለኝም፣ ምንም አይዲያውም የለኝም። እና ትንሽ ከፍ ስል ነው ኦልሞስት 5ኛ ክፍል ምንድነው ይሄ ነገር የሚለው ነገር ትንሽ እየገባኝ የመጣው ማለት ነው። እዚህ ሀገር መተን ማለት ነው ኦልሞስት 4 እና 5 እዚህ ከተማርኩ በኋላ ክረምት አባቴ ያስተምረን ነበር። ክረምት ላይ እንግሊዘኛ በቃ የተለያዩ እንግሊዘኛ ኮምፕሬሄንሽን፣ ቮካብላሪ፣ ኮንቨርሴሽን ምናምን ብሎ ከፋፍሎት እኛንም የሰፈር ልጆችንም ሰብስቦ ተከራየንበት ግቢ ውስጥ ጋራዥ ውስጥ በቃ በደንብ ሴታፑን አስተካክሎ ያስተምረን ነበር። ማትስም ያስጠናን፣ እንግሊሽም ሳይንስም everything ያስጠናን አባታችን ነው። እና ያኔ ነው በቃ ክረምት ላይ በተለይ እሱ ሲያስተምረን ይሄ ትሩም ራሱ አፕሪሺየት ሲያደርግ ጓደኞቻችንን እንደዚህ ነው ይሄ ነገር አባቴ የሚወደው ነገር ነው ማለት ነው፣ የሚፈለግ ነገር ነው ማለት ነው፣
ምንድነው ይሄ ነገር ትምህርት ተብሎ ትኩረት መስጠት ማለት ነው። ከዛ ልክ 6ኛ ክፍል ስገባ ከሆነ ሴክሽን 2ኛ ወጣሁት። በቃ ያኔ ነው በቃ የተጀመረው ማለት የትምህርት ቫልዩ ምን እንደሆነ የገባኛል። ከ6 ክፍል በኋላ 6ኛ ክፍል ጀምሮ ሶ ሃይ ስኩልሽን ወዴት ሆነ? ኤሌመንታሪ አንድ ሁለት ትምህርት ቤቶች ወደ ቄራ አካባቢ አንድ ነጻነት ጮራ የሚባል ትምህርት ቤት ነበር። ከዛ በኋላ አጋዚያን ቁጥር 1 እዚህ ሜክሲኮ እዛ ተማርኩ። እንደውም በቅርብ ጊዜ ልጄን ይዣት ሄጄ ነበር አጋዚያን ኦልሞስት ሞር ዛን 30 years በኋላ ማለት ነው። 30 ዓመት በኋላ ልጄን ይዣት ሄጄ እዛው ፎቶ ተነሳን። የኤሌመንታሪ 6ኛ ክፍል እዚህ ነበር፣ 8ኛ ክፍል እዚህ ነበር እያልኩ ያሳየኋት ነበር። ተቀይሯል ግን ስቲል ቦታዎቹን እንትኑ ምንድነው የክፍሎቹ አደራደር ምናምን እንዳለ ነው እና ያ ነው። ከዛ ሃይ ስኩል አሁንም ቄራ አካባቢ ስለነበረን ምንድነው አቤት ቅርስ አሁን ስሙ ማን እንደሚባል አላውቅም። ያ አቤት ዘመን ልጆች ስለነበሩ እንደዚህ አይነት ስሞች ነው ነጻነት አቤት ቅርስ እንደዚህ ስሞች ናቸው ያሉት። እዛ ነው የተማርኩት ከ9 እስከ 12። ከዛ በኋላ ዩኒቨርሲቲ ገባሁኝ 4 ኪሎ ዩኒቨርሲቲ በፍሬሽ ሆነን ያው እዛ ነው ያው ፊልድ እስከምትመርጪ በኋላ ልክ ፈርስት ሴሚስተር እንዳለቀ ነው መሰለኝ ፊልድ ስንመርጥ 5 ኪሎ ደረሰኝ ቴክኖሎጂ ፋክልቲ። እዛ ምርጫሽ ነበር? አዎ ኬሚካል ኢንጂነሪንግ የመጀመሪያ ምርጫዬ ነበር። ኬሚካል ኢንጂነሪንግ ነው የገባሁት። ያ 5 ኪሎ ዩኒቨርሲቲ ቴክኖሎጂ ፋክልቲ እዛ ነው የተማርኩት። ኦኬ ምናልባት ፉዚ አሁን ልጅነትሽን አየን የነዚያ የጨዋታ ጊዜዎችሽ ከዛ ንቅት አልሽ 6ኛ ክፍል አካባቢ ከዛ ሃይ ስኩልሽን ተማርሽ ካምፓስ ጆይን አረግሽ። እዚህ መሀል ላይ ግን አለች እኮ እዛ ይሄ ቲኔጀር አካባቢ ያለችው ፉዙ እንዴት ነበረች? እንዴት ነበር ባህሪዋ? ትንሽ ለራሴም ግራ የሚያጋባኝ ነገር አለ ማለት እንደውም የሆነ ጊዜ አንድ አጎቴ ለርሃሙ ሲያነሳ አንቺ በቃ እንደው ሳዘይ በቃ አለፈ ማለት ነው ጊዜ እና አላቅም እንደዚህ አይነት እንትን የለኝም። ጫወታ ጫወታለሁ በተለይ ይሄ ክራፍት ወዳለሁ እንደዚህ አይነት ነገሮች ኢንጌጅ አድርጎኛል። ጋርደኒንግ ወዳለሁ በጣም እንደ ገበሬ ነው የሚያደርገኝ። ክረምት ሲወጣ በጋ መጣ ምናምን የቱ ይተከል የቱ ይነቀል ክረምት ላይ በጣም ሙሉ ለሙሉ እዛ ላይ እንትን እላለሁ። በጋ ላይ ደግሞ ትምህርት ላይ ነኝ። ሶ ይሄ እንትን አላውቅም በቃ ምንድን ነው የሚባለው መዞር ምናምን እሱ የለም እኔ ጋር። ከትምህርት ውጪ ያለሽን ሰዓት የሚይዙብሽ ሌሎች ክራፍት ናቸው። ክራፍትና ጋርደኒንግ በጣም የሚያስደስተኝ ነገር ነው። ያን ያህል በጣም ረጅም ሰዓት ማጠናውኛ አይደለም። በቃ በደንብ ኢንጌጅድ የሆንኩት አይ ቲንክ አክቹአሊ ከ9ኛ በኋላ ነው። ያው ወደ ማትሪክ ምናምን ሲጠጋ ደግሞ የበለጠ 11 ከ10 ጀምሮ ያው በደንብ ኢንጌጅ ታደርጊያለሽ። ራሱ እሱ ይዝሻል። እዛ ላይ በጣም እንትን ነበር በቃ ሩቅ አስቤ የመስራት ነገር በደንብ የመጣበት ጊዜ ነው ያኔ። ኦኬ ያን በግሩፕ ማጥናትም በግል ማጥናት እንደዚህ ነገር ነው። ካምፓስ አካባቢ እንዴት ገጠመሽ? እንዴት ተቀበለሽ? የካምፓሱ ኢንቫይሮንመንት አሁን ፎዙ በራሷ ዛቢያ የምትዞር ምናምን ከዛ ደግሞ ገብታ ካምፓስ ድርድር ያለ አልጋ ላይ ምናምን በዛ ምናምን እንዴት ነበር? ዶርም ገባሽ አገኘሽ? እንዴት ነበር? ዶርም ነበር እንትን ነው ስፈልግ ስለሆነ እንደዛም ሆነው። ኦኬ በትርፍ ጊዜሽ ነው ማለት ለብቻ መሆን ስፈልግ ሆናል ትሆኛለሽ። ኦኬ በዛው ልክ ደግሞ ኮኔክት አደርጋለሁ። ጫወታ ኮንቨርሴሽን ላይ ማለት ነው ቀልዳለን እንጫወታለን። እሱ አለ በደንብ አለ። ግን ብቻ መሆን ስፈልግ ወክ አደርጋለሁ። 5 ኪሎን ግቢውን የምታውቂ ከሆነ ከላይብራሪው ጀርባ እግር ኳስ ሜዳ አለ፣ ግራውንድ ቴኒስ መጫወቻ አለና ከላይብራሪ እዛ ቦታ ደስ ይለኛል። ጸጥታው
እና አጠናለሁ አስባለሁ። ያቺ የልጅነት ሹሃ ትሆን ሊሆን ይችላል ያለ ቦታ የሚገርምሽ በቃ ይሄ ከተፈጥሮ ጋር ያለው ኮኔክሽንና ፍቅሩ ነው ማስታወሰው። አሁን ስትይ የአያቶቼ ሀገር ረገጠር አካባቢ ለስራ በንግድ ሄደው ባይዘው የአባቴ እናትና አባት አላባ ቆሊቶ ነው የነበሩት። ደደቡብ ይሄ ቡና፣ ዝንጅብል፣ ኮረሪማ እነዚህ የቅመማ ቅመም ንግዶች ላይ የነበሩ ናቸው እና ክረምት ስንሄድ ይወስዱናል፣ ወንዝ ይወስዱናል። በጣም ግሪን ነው። በጣም በቃ ይሄ ከብት ላም ምናምን ያየ ነው እዛ ነው። እንደዚህ እንትን ነው። ይሄ እንደ ቀጥ ያለ ሜዳ እርሻ ነገር አይደለም፣ ግን በጣም ዛፍ የሚበዛበት ግሪን የሆነ እና ያው ይዘውን ሲሄዱ አጎቴ እናቴ እንደዚህ ሆነን ቀስራዬ አበባ መልቀም ነው። አረሙ ሁሉ አበባ አለው። አይቼው ማለቀው አበባ አይነት ነው እና እየለቀምኩ ነው የምሄደው። ስመለስ ደግሞ ያን ሰብስቤ ለአያቴ እሰጥ ነበረ እና ያው ከተፈጥሮ ጋር ያለው እንትን ውስጥ ነገር ነው የሆነ አላውቀውም፣ ግን እንደዛ ነው መሆነው። ስታይም እንደዛ ነው መሆነው። ሶ የካምፓስም ሞር እኔ እንዲያውም ከተፈጥሮ ጋር መሆን የሚለው እንደ ዲፎልቱ በደንብ ማሰብ ስትፈልጊ ኮንተምፕሌት ማድረግ ስትፈልጊ እንደዛ አይነት ቦታ ስታገኝ ሞር ይመችሻል አይደለ? እንደዛ ከሱ ጋር ተያይዞ የመጣ ነገር ለዛ ታይም ይሰጥሻል። አዎ ስፔስም ታይምም እረፍትም ፎከስም ይሰጣል እና ባገኝ ደስ ይለኛል። በቃ አሁን ግንባግን በዛበት ኮንስትራክሽን የበዛበት ቦታ ላይ ረጅም ጊዜ መቆየት አልችልም። በቃ ያፍነኛል ማለት ይችላልሽ እና የሆነ ግሪን ነገር የሆነ በቃ እንደዚህ ፈታ ያለ ኦፕን ስፔስ ደስ ይለኛል በጣም። አዎ እያየነው ነው እኮ ከቤቱ መግቢያም ጋር ተያይዞ በደንብ ተጽዕኖውን እያየሁት ነበር።